ሰላማችሁ ይብዛልኝ ውድ ያበሩ ቤተሰቦች እንዴት ናችሁ? ዳና ናችሁ? እግዚአብሔር ይመስገን ደህና ነኝ። እናንተ እንዴት ናችሁ? ዛሬ እህቴን ቪዲዮ ፕራንክ ላደርጋት ነው ማለት ነው። ፕራንኩ ምንድን መሰላችሁ? ያው እኔ አብዛኛውን ጊዜ መልካም ስራ አይገጥመኝም ያው እንደዚህ እና በቃ አሁን እኔ መልካም ስራ አይገጥመኝም በቃ ድሌላ ምስቅልቅል አለብኝ። ስለዚህ በቃ እናቴን ጠንቋይ ቤት እጅ ልላት ነውና እስኪ እናቴን ጠንቋይ ቤት እጅ ልላት ነው ነገ ደውዬ ምናምን እላታለሁኝ። እስኪ የምትለውን አብረን እንስማ። ምን ትላለች? ሂጂ ትለኛለች ወይስ አትሂጂ ትለኛለች? እስኪ አብረን እንጠይቃት። የምትለውን እንስማ ማለት ነው። ልደውልላት። ቤተሰቦች እንደምታዩት እየጠራ ነው። እስኪ የምትለውን አብረን እንስማ። ሄሎ ሰላም ነው አበሩዬ? እግዚአብሔር ይመስገን። እንዴት ነሽ? እንዴት ዋልሽ? እኛ ደህና ነን። እንዴት ነው ጤንነት? ስራ እንዴት ነው? እየበረታሽ ነው? አይዋ አንቺ የኔ ሸበካም አልነበረኝም እንደምታውቂው ከቤት ስለሄድኩኝ ያው በጣም ያስጠላን እና አልገባሁም። ወላሂ እንዴት ነው? ሰላም ነው? ሁሉ ሰላም ነው? ስራ እንዴት ነው? ማህበር አገልግሎት እኛ ደህና ነን እግዚአብሔር ይመስገን። እንዴት ነው? ምን አዲስ አለ? ደህና ነሽ? እየሰራሽ ነው? አዲስ ነገር የለም እግዚአብሔር ይመስገን። ስራ አሪፍ ነው። እናንተስ ሁሉ ሰላም ናቸው? ሁሉ ሰላም ነው። እኛ ደህና ነን። ስሚማ የሆነ ነገር ላማክርሽ ነበር። የምሩን ማለቴ አሁን እኔ እንደምታውቂው ምንም ስራ አይገጥመኝም። በቃ ሁሉም ነገር ያስጠላን ታውቂዋለሽ። ያኔ ይሄን ብዬ የምነግርሽ ነገር የለም እና አሁን ካርድ ሞልቼ ነበረ። ምንድነው የሚንኳኳው? ዕቃ እያጠብሽ ነው እንዴ? ስራ ቦታ እኮ ነኝ እናቴ። እና ካርድ ሞልቼ ነበር እና በቃ ለእናቴ ደውዬ ከጠንቋይቱ እንድትሄድልኝ ፈልጌ ነበር። በእናትሽ ህይወቴ እኮ ምስቅልቅል አለ። እኔ ምን ላድርግ? እሰራለሁኝ ወይ ብሩ ከሚገባው አላውቀው። በቃ የመልካም ስራ ይገጥመኝ። በቃ እኔ ስንት እንደምታዩ ነው። ስንት ዓመት የዚህ ሀገር ከመጣሁኝ ወይ ምንም ነገር የለኝ። ዝም ብሎ በቃ ህይወቴ ምስቅልቅል አለብኝ እና ጠንቋይቱን እናቴ ላጠይቅልኝ ብዬ ነበረ። እንዴ ማለት ይቅር ይበልሽ ማለት እኔ እኮ ጨነቀኝ። ምን ላድርግ ብለሽ ነው? በቃ ህይወቴ ምስቅልቅል አለብኝ። በእውነት ከበደኝ። ሁሉም ነገር አስጠላኝ። እና ታዲያ እንደዚህ ነው የሚባለው? አዎ እሷ አሁን እናቴን ነገጅ ልበላትና ተስላ ምናምን ለጠንቋይቱ አዛ ሁሉም ነገር ተስተካከለልኝ። አሁን ለጠንቋይቱ ስለቴን አስገባል። ያኔ እንደዛው እሷ ምን ነው ህይወቴን የሚከፍለኝ እኮ ነው የምትነግረኝ ጠንቋይቱ። ማለት እኔ ምን ላድርግ? እስኪ አሁን አንቺ ንገረኝ። እንደምታውቂው ነው። ምን ላድርግ ነው አሁን ትይኛለሽ? እሺ ዝም ብለሽ ለስንቶል ላይ ተቀመጥሽ? እዛ ላይ አታዳምጪ የምንማረውን ትምህርት። እግዚአብሔር ውጭ ምንም ያውቅ ነገር የለም እኮ። እሱ ልክ ነሽ፣ ግን አለ አይደለ በቃ እንደው ጨነቀኝ። አሁን እንደምታዩ ሁሉ ነገር ምስቅልቅል ሲልብኝ እንደው ጨነቀኝ። እንደው አሁን እዛ ሄዳ ጠንቋዩ ሲዳ እንደው ምንም የተዘጋገ ይሄ ቤቱ ምናምን የሚባለው ጉዝጓዙ ምናምን ሲቀርብ ብሎ እንደሆነ ሙዲ ያስና አይደል እንደው ዝማስቀል። ቆይ እኔ እኮ አሁን የሆነ ህይወቴ አንዴ የተስተካከለ ነገር ሲኖረኝ እኮ ነው። አሁን እኔ እስቲ አስቢው ምስቅልቅል ነበር ወደለብሽ ባሳለል እንደ ለምን እንደዚህ ያመሰናት? እግዚአብሔር ይመስገን ጤነኛ ነሽ። እዚህ በላይ ምን ተወኝ ማለት እኔ አሁን አስቢው ሁሉ ነገር እኮ እግዚአብሔር በወደደውና በፈቀደው ሰዓት ነው የሚሆነው አይደል? ምን ከፋሽ? የከፋሽ ነገር አለ? በእርግጥ የከፋኝ ነገር የለም፣ ግን በቃ እኔ እንደ ጓደኞቼ መሆን እፈልጋለሁ። ያን ደግሞ ማድረግ አልቻልኩም። ታውቂያለሽ ሁሉን ነገር በቃ እኔ ስራ ሄዳለሁኝ፣ ስራዬ ይበላሻል፣ አረቦቹ ይመልሱኛል። በቃ እኔ እንጃ አላውቅም። በቃ እስቲ እንደው የሆነ የተዘጋጋ ነገር ካለ የቤቱ የሚባለው ነገር
እናቴ ወይም ተጎዘጉዝልኛል ያልሆነ ወይም ደግሞ እንጃ እስቲ ብቻ እናቴን ጠይቂ ልላት ነው እስቲ ነገ እዛው እንትን ትል እንደሆነ እንጃ ጨንቆኝ እኮ ነው ምን ላድርግ ብለሽ ነው እየሰማሽ ነው አይሰማሽም ይሰማል እና በቃ እኔ እንደዛ ሆነብኝ ሁሉም ነገር ጨለምልም አለብኝ እንደምታውቂው በቃ ምንም የተስተካከለ ነገር የለኝም እና ምን ታያለሽ አሁን አንቺ እንደውንስ በዘለሽ በቃ አሁን እዛ ሄዳ እንትን ብትል ይቻላል ግን ምትሆን ቻምሻል ጨንቆኝ እኮ ነው እኔ ምን ላድርግ ብለሽ ነው እና ሲደልሽ ወደ ፈጣሪሽ መቅረብ ነው ወደ ጸሎት ደግሞ ልገባ ስል በቃ እንደው ጭንቅ ይለኛል በቃ አይደል የሆነ በቃ ወደ ጭፈራ ወደ ምን ሁጅ ነው የሚለኝ ወደ ቲክቶክ ወደ ፌስቡክ በቃ ሀዛ በቃ የሚታየኝ እናቴ ጠንቋይ ቤት ሄዳ በቃ የምታረገው ሀዛ ጠንቋይ ቤት ሄዳ ተሳለልኝ ወደ ጠንቋይቱ ጸሎት ሰላም ታረግልኝ ዱዓ የሚባለው ነገር አለ አይደለ በቃ በዛው እንትን ከፈተ ነው መስሎኝ ጨንቆኛል ነው ግን በደነሽ ነው እናቴ እንደዚህ አይነት ነገር ምን ማለት ነው ሲጀመር ደው የነግራሳችሁ ሰው ደረ ሲጀመርኝ ደግሞ እንዳከጂ በያት ደግሞ አንቺ እኔ አንቺን ደውልላታለሁ እንዴ አንቺ አምሻም እንዴ ሲጀመር ማከረም እንጂ ነው ባላላትም ብላትም እሷ እንደማትሄድ ወደ እሺ አዋቂ ያለሽው ብላ ልታረጊ ነው እናቴ እኮ እንደማትሄድ አውቃለሁ ግን እንደማትከታተልሽ እንዴት ነው እንደዚህ አይነት ነገር እናቴ እንደማትሄድ አውቃለሁ ግን አሁን አንቺ እናቴ እንድትለምኝልኝ ነው አብረሽ ህጅላ ችግር የለውም ምናምን እንድታያት ህጅላ ታዋቂና በቃ ስራው እንደዚህ ብሏን እንድስተካከልላት ምናምን ሀዛ ሄደለት ለጠንቋይቱ ተስራ ትመጣለች በኋላ ስለቷን እኔ ያስገባለሁ መቤት ቅድስት ድንግል ማርያም ለሷ ማለት ለጠንቋይቱ ምን ችግር አለ ሁሉም ሰው እኮ የሚያደርገው ነው አንቺ አምሻን እንደና ማን ገደለ ገባ እንደሆነ ገደል ትገቢያለሽ እንዴ ጥሩ ነገር ተይዞ ይከራል አሁን ምሳሌ የዱሮ አባቶች እናቶች እያከረጉ አልነበረ ምን ችግር አለው አሁን እስቲ ቆይ አሁን እኛ በሃይማኖታችን ምን ችግር አለው ዱሮ አባቶቻችን እናቶቻችን የዱሮቹ እያረጉ አልነበረ የሞቱት እነሱ አሁን ምን ችግር አለው እያረጉታል ወይ ያናት አባቴ የተገኘ ነው የአባቴ ወቃቢ እናቴ ወቃቢ እያሉ ሲለምኑ ነበረ እና እነሱ ምንም ነገር ስለማያውቁ ሊሆን ይችላል እነሱ በዘልማድ እንደገና አባቴ የተገኘ ነው ምናምን እያሉ እግዚአብሔር የማይወደውን ነገር አሁን ልክ ነሽ ይሄ የባዳ አምልኮ እኮ ነው ባዳ አምልኮ ታውቂያለሽ ከፈጣሪ ውጭ ሆነ እኮ ነው እኛ እንግዲህ ኦርቶዶክስ ነሽ ክርስትና ሃይማኖት እየተከተልሽ እንደዚህ አይነት ነገር ማሰብሽም ሆነ ራሱ በጣም ኖር ነው በእውነቱ እኔ እኮ ጨነቀኝ እስቲ አንቺ ደግ ይሄን አርጊ በይኝ እስቲ አሁን እኔ ህይወቴ እንዲስተካከል ፈጣሪሽ ቅረብ እኔ 24 ሰዓት አይደል እንዴ ትምርት ማህበር ለእግዚአብሔር ይመስገን መቼ ገባሻለሽ አይደል እንዴ ለምን አትማሪው በቃ ጭንቅ ይለኛል ማህበር ውጭ የሚለኝ ነገር አለ ማህበር ስገባ በቃ ውጭ የሚለኝ ነገር አለ እዛ ውስጥ እንዳልቀመጥ የሚያደርገኝ ነገር አለ ውጭ የሚልሽማ ሌላው ሶሻል ሚዲያ ነው ለምን ፌስቡክ ቲክቶክ አለ አይደል ዝም ብሎ እንትን ጋር እንትን ያልሽ ነው ሲጀመር ሚዲያ መጠቀሚያ ነው እንጂ በቃ አሁን እኔ ወሬውን ሌላው ወሬ ተይውና እንትን ማትይሊ ከሆነ እኔ በቃ እናቴን ደውዬ ነግሬያታለሁኝ በቃ አበራሽ ደውላ እንዲህ ብትልሽ እንዳትናገሪያት እንጂ እንዳታያዝ ዝም ብለሽ አንቺ ሂጂልኝ ነው የምላት እኔ ጭራሽ እየጨነቀኝ ነው እንዴ ስንት ዓመት የዚህ አንድ ነገር የሌለኝ ሰውዬ ወደ ራስሽ ተመለሽ ንስሐ ግቢ ጸሎትሽን አድርሽ ጠዋትም ማታም በሁልጊዜው ስገጅ ይሄ ነው እኮ ይሄን እናረጋለሁ ግን በቃ ደግሞ በጎንም ደግሞ ይሄን ልጠይቅ ብዬ ነው ይሄን ማረጋለሁ አሁን ዝም ብለሽ እናቴን ታረጊልኛለሽ ታረጊልኝም እናቴን ተለምን ተጠይቂው ለሁለት ጌቶች ልትገዢ አስበሽ በጎን የክርስትና ህይወት በዛ በጎን የባዶ አምልኮሽ ሌላስ መጨመር የለሽም ሶስተኛ ማለት አሁን ቆይ አንቺ አሁን ተለምኝልኛለሽ እናቴን ልትሄድልኝ አሁን የአብርሃም እንግዳ ነበረንና ሰዓት ካለፈ በኋላ ነው ጸሎት የከፈት ነው ማለት ራሱን ያነሳውልሽ አግኝተሽ ሰላም ነበር ነውና ቀልዱን ታዩና የምለሽን ስሚ በእውነቱ አሁን እሺ የአብርሃም እንግዳው ይደርሳን አሁን እናቴን ታግጅልኛለሽ ሰናን የአብርሃም እንግዳ ጸሎት ልንከፍት ነውና እስካሁን ከፍት ነው ጀመር በረከት እንዳያልፈኝ እናቴን ታገናኛለሽ እናቴን ተለምኝልኛለሽ አይለምኝልኝ ቆይ እኔ አላሳዝንሽ የምህትሽ አይደለው ጥሩ ሴት ስራ አልገጠማትምና በቃ አንቺ አዋቂ ሄደሽ እንደዚህ በይላልሽ ጠንቋይቱ ሄዳ እንድትለምንልኝ ጠንቋይቱ ዱዓ ምናምን ጫት ቅማን እንድትረዲ ማለት ነው ማናሽ ነው መስኪ ፈጣሪ በስመ ስላሴ አንቺ በጤናሽ ነው ዛሬ
እኮ ነው ጨነቀኝ። በቃ እኔ ምን ላድርግ? እኔ ወዴት ልግባ? አሁን ዝም ብለሽ እንዲህ አባብኝ ካላስ ካርድ ሞልቻለሁ ቀላቅልሻለሁ። ኧረ እናቴ ማትሰማሽም። እኔም እንደዚህ አይነት ነገር የለውበትም እንዴ። አንቺ ያምሻል እንዴ? ትጸድቂያለሽ አንቺ እየዋቂ። አሁን ዝም ብለሽ ሌላውን ወሬውን ተይው። ጸድቀው የባዶ አምልኮ ስላበረታታውሽ ነው የምጸድቀው። በዚህ በእኔ መልካም ነገር ሲገጥመኝ አለ አንቺ የምትጸድቂው። ስለዚህ እናቴን ከተባበርሽ እና መልካም ነገርማ ማህበር ላይ ገብተሻል። ለምን በስነ ስርዓት ትምህርትሽን አታዳምጭም? በቃ እኔ ትምህርት ማዳመጡ ደስ አይለኝም። ደስ የሚል በቃ የሆንቱን በቃ እናቴን ዝም ብለሽ አሁን አንቺ አላምኝኝ። በቃ እናቴ ትሄድና አጠንቋይቱ ታስጠንቁ። እሺ በቃ አንድ ጥያቄ ልጠይቅሽ ከዚህ በፊት ማለት ይሄ ይቆይና መጀመሪያ ንስሐ አባት አድርሻ አይደለ? ንስሐ ግቢ። ይህንን ራሱ እንደዚህ የሚያሳስብሽን ለእኔ ሳይሆን ለንስሐ አባትሽ ነገሩ መጀመሪያ ምን እንደምልሽ ከዛ ትሰሚያለሽ። ንስሐ ግቢ። ቅኖናሽን ምናምን ወስደሽ ስትጨርሽ የሚሉሽን ተግብሪና በኋላ ላይ አሁን ይሄ ንስሐው ምናምን የሚለውን ወደ ጎን ታዩ። ንስሐውን በአንድ እግር ንስሐ ስገባ በአንድ እግር ጠንቋይቱ ትሄድና እናቴ ንስሐውን ጠንቋይ ቤት እጅ ልክ ያለው እናቴን ብዬ አብሬ ንስሐ ገባለሁ አያይዤ ማለት ነው እኮ። አሁን ንስሐ እያመንሽበት ነው ኃጢአት የምትገቢው። ይሄ ኃጢአት እንደሆነ ራሱ ታውቂያለሽ። አዎ ንስሐ ገባበታለሁኝ። በቃ ነው አዋቂ ትሄድና እናቴ ንስሐ ገባበታለሁኝ። እዚያ እኮ አውቀሽ እየጠፋሽ ንስሐ ልትገቢ ማለት ነው። ምን ችግር አለው? ንስሐ ገቡ ብሎ የለ እንገባለሁ። አንቺ ግን በደህናሽ ነው ዛሬ? ኧረ በእናትሽ አታድርጊ። ጸሎት ሰዓት ደርሷል እኮ። አሁን እኔ አንድ ጥያቄ ነው የጠየቁሽ። አሁን ሀይን ሁላ አላቆይሽም። ቆይ አሁን ምንድን ነው የምልሽ መሰለሽ? እናቴን አላምኝኝ፣ እየጠመማት ነው ስራ፣ ህይወቷም ተመሰቃቀለ። ሂጂና ጠንቋይቱ አስጠንቆይላትኝ፣ ስላትም ተሳይላትኝ፣ ጫት ምናምን ይዘሽ ሂጂ ገዝተሽ ባያትኝ። እመቤቴን ቀይ ነው የማበላሽ። አንቺ ጤነኛ ነሽ? አዎ ጤነኛ ነኝ። ጤነኝነትማ እንዴ ጤነኛ ነሽ? ጤነኛ ብትሆኝ እንደዚህ ይባላል እንዴ? ምን ችግር አለ? ቆይ እኛ ምንድነው ችግር የሌለኝ እኮ ባዳም ልኮ ነው። አንቺ ምንሽ የምታውቂው? እኛ ሰው ቤት እኮ ነው ያለሁት። እኔም እኮ ተጨንቄ ነው። አበሩዬ ምን ላድርግሽ ትኛለሽ? ምንድነው የተጨነቀው? በቃ አሁን ዝም ብለሽ አላምኝ እና እዚያ በኋላ በቃ ያልሽውን ሁሉንም ነገር አደርግልሻለሁ። መጀመሪያ ንስሐ ግቢ። ይህንን ሀሳብ እንደሚያሳስብሽ ለአባታችን ንገሪያቸው። አለሽ አይደለ ንስሐ አባት ሰራውልሽ ማለት ሰራውልሽ። ምንድነው ሰራውልሽ? ፍራንክ ነው ያረኩሽ። ኧረ እባክሽ የልብሽን ተናግረሽ ፍራንክ አልሰማሽም? አይገርምሽም? ወንዳታ ሆኖልኛል። እንደጠበቅኩት ባይሆንም ወገኖቼ ይኸው እንደፈለግኩት አድርጌ አስጨንቂያታለሁ ማለት ነው። ጸሎት ሰዓቷን ደግሞ ስጀባታለሁኝ። ብቻ ግን ጀግና ነኝ እና በቃ ይቅርታ። ፍራንክ ነው ያደረኩሽ። ይቅር ለእግዚአብሔር ነው እባክሽ። ሙድ አትያዥ። የልብሽን ተናግረሽ በኋላ ፍራንክ አልሰማሽም? እውነት በጣም ጀግና ነኝ። አስቤው ያኔ እንትን እንደዚህ የሆነልኛም ብዬ አላሰብኩም ነበረ። አመሰግናለሁኝ ጓደኞቼ። እና እንደዚህ ልታረጊ ነው? ህይወት የተመሰቃቀለ ምን ልሁን እያልሸቀረምሽ ይሄን አስበሽ ነው? አይ ሰርቼልሻለሁ፣ እንግዲህ ሰርቼልሻለሁ። በእውነት ምርጥ አድርጌ ነው የጨረስኩትኝ። እንግዲያው መልካም እንደሚሆን ተስፋ አደርጋለሁ ጓደኞቼ፣ ቤተሰቦቼ፣ የአበሩ ሚዲያ ቤተሰቦች። አትፖስጃትም? አይገርምሽም? ወደው ኮዱን ነው የምቀማሽ። አንቺ እኔ ኮዱን ስለሰጠሁሽ አይደል እንዴ ዝም ብለሽ የሆነ ያልሆነ ነገር የምትፖስጂው? አሁን እንትን ስለተባልሽ ስላስጨነኩሽ በጣም ይቅርታ። ግን በቃ ውድ እህቴ እግዚአብሔር ነው በቃ መልካም። በዚሁ ቀጥይበት ማለት ነው። በኋላ እንጫወታለን። እግዚአብሔር ፍቃድ። እሺ ሰላም። ጸሎት ይሻል። እሺ ቻው።